Entre Así que, fíjate. እና እንደዛ ነው። ግን ወደ አዲሱ ቤቴ ስገባ አንዳንድ ነገሮችን ማሟላት ፈልግ እንዳልኩ አሁን ፍራሽ አልጋ ምናምን ትፈልጋለህ? አልጋ ምናምን የሚያዘርግ ነው እንደ ቤት ጀምር ካፌ ነው በአንድ ላሳይሽ እንዴ ፍራሽን እሺ ላሳይሽ። አዎ አልተስተካከለም ግን ልብሴ ማለት ነው ዝም ብሎ ተዘረክርኮ ምናምን ብቻ ያስጠላል፣ ደስ አይልም። ምን አገባኝ ይሄን ባለፈው ለየ እኔ ባለፈው አላየም እና አንቺ ምን ሆነ? ልክ እንዳለ ዛርጌ በርግጥ አቀፍኩት። እንደዛ አይደለም። የኔ እኮ እንደመጣው ሱሪን አውጥቼ እዛ ጣል አምጥቼ ይሄ ከውስጥ ምለብሰውን አዛ ጣል እንዲህ ኬፔን አምጥቼ ጣል የሆነ ነገር አምጥቼ እዛ ጣል። አሁን ልብሴ ማለት ነው ልብሴ ከምተኛበት ከፍራሹ በአራቱም አንግል ልብሴ አለ። በዛም በሁሉም አሽ ማባስ ጫፉ ነው የዚህ ለሻሽ እንዴ መጀመሪያ የምገዛው አልጋ ገዛለሁ። አልጋ አሰራለሁ ማለት ገዛለሁ ሳይሆን አሰራለሁ። አሪፍ ይሆናል ብዬ አስባለሁ። ቀጥሎ አታረየለት እሺ ከዛ በኋላ ጫማ መደርደሪያ ያስፈልገኛል። ጫማ መደርደሪያ በነገራችን ጫማ ወንድ ልጅ ብቻውን ሲኖር ማለት ነው ጫማ ቤት ውስጥ አደናቅፎ ሊጥልሽ ሁላ ይችላል። ካሲስ እንትን አንድ እዛ ጋር አንድ እዛ ጋር አንድ እዛ ጋር ምናምን እኮ ነው። አይጥ ያለበት ቤት ከሆነ ሊወስደው ይችላል። እሺ እና ጫማ መደርደሪያዬን አድርግና ከዛ በኋላ ቲቪ ይኖረኛል። አሁን በቅርቡ ብዬ አስባለሁ። ኦኬ ከዛስ ምን ቀረኝ? አንድ ድስት፣ አንድ መክተፊያ ምናምን ካለኝ በቃ ትዳሬን መሰረታለሁ እኮ ባለፈው አንድ ድስት፣ ባለትዳር እሆናለሁ። አንድ መጥበሻ፣ አንድ ሳህን፣ አንድ ብርጭቆ፣ ሁሉም አንድ ብርጭቆ። አዎ ይበቃናል፣ አንድ ይበቃናል። እሱ ይልክላለሁ ፈልግ አለኝ ስልክ ላይ ራሱ መጀመሪያ የገዛናቸው እቃዎች እቤት ማለት ነው። እንደዛ አደርጋለሁ። ከዛ በኋላ ትዳር ተጀመረ ይላል። ባይዘው ደስ ይላል። ብቻ ነው ራሱ በጣም ደስ የሚል በጣም ደስተኛ ከምሆንበትና ነፃነት ከሚሰማኝ ነገር አንደኛ ብቻዬን መተኛት፣ ብቻዬን ማደር በጣም ደስ ይላል። ሁለተኛ ደግሞ ሽንት ቤት ስገባ ልዩ ቦታ ነው ለኔ። የምርም ብዙ ሰው ይላል እንትን ብዙ ሀሳቦች ይመጡላሉ። ውሳኔ ሽንት ቤት ሆነሽ የምትወስኚው ውሳኔ መሬት ጠብ አይልም። ሁለቱም በጣም ነው የምወዳቸው።